አቶ ደረጀ ለአመታት የደበቀው ሚስጥር ወጣ። አቢጌል እኔ እኮ ዳጣ እዚህ ቤት እንደመጣች ጠርጥሬ ነበር። ነገር ግን እኔን ማንም ስለማይረዳኝና ማንም ስለማይሰማኝ እናቴን ከወለደችኝ እናቴ አልተረዳችኝም ነበር። ዛሬ ላይ ግን እንደዚህ እውነቱ ወጣ አለች ዳጣ። ብዙ ነገሮችን ደብቃለች። አቶ ደረጀ የኔ ልጅ እንደሆንሽና እንዲሁም ደግሞ አንቺ አባትሽ ዘመዴ እንደሆነ ንገሪ፣ እንዳትነግሪ ባላት መሰረት የደበቀችውን ሚስጥር አሁን ላይ ይፋ ወጣ። ካሁን ወደ አንድ እንግዲህ ሁሉም ነገር ይወጣል። አቢጌል ካሁን ወደ አንዳ ሁሉም ነገር ይፋ ይወጣል ብላ ነበር። ቀኑ ደረሰና ሁሉም ወጣ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሀይ ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነበርቱ ሌክቸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ወይዘሮ ማርታ ብዙ ነገሮችን ተደብቃ እንደከረመች አቢጌል ታውቅ ነበር። ወይዘሮ ማርታ በጣም ትወደው ስለነበር እንዲሁም ደግሞ ልጆቿን በጣም እንደምትወዳቸውና ከልጆቿ እንደማትለያት ዳጣን ትነግራት ነበር። ዛሬ ላይ ግን ሁሉም ነገር ይፋ ወጣ። ካሁን ወዲያ ለሚፈጠረው ነገሮች ሁሉንም ነገር ይፋ አወጣለሁኝ። እስከ መቼ ድረስ ተደብቆ ይቀራል ብሎ አቶ ደረጀ ለአቤል ነገረው። አቤልም ለዳጣ ነገራት። ደረጀ ሁሉንም ነገር አስተካክል ያለው አሁን ላይ አንድ ነገር ይቀረኛል። ወይዘሮ ማርታና እንዲሁም አቢጌል ውሃ የደበቋቸውን ሚስጥር የምነግርበት ጊዜ ደርሷል ብሎ ለአቤል ነገረው። ምንድን ነበረ የደበካቸው ሚስጥር ሲለው፣ የደበኩት ሚስጥር ብዙ ነገር አለ፣ ያንን ግን ዛሬ ላይ ይፋ ለማውጣት እሞክራለሁ አለ። እስከ ዛሬ ድረስ ለምን ደበካቸው ብሎ በጥያቄ ቢጠይቀውም እኔ ወድጄና ፈቅጄ አይደለም፣ ብዙ ነገሮች በምክንያት አሉ። ዳጣን ወይም ልውለድ ወይም ደግሞ ከወይዘሮ ማርታ የተለየ ሴት ሆነ አይደለም። ነገር ግን አንዳንዴ ለሰው ብለህ ዋጋ ትከፍላለህ። ያንን ዝርዝሩን በኋላ ሁሉንም ነገር የምገልጥልህ ይሆናል። ዛሬ ላይ ግን ዳጣ ሁሌም እናቴ እያለች ታስቸግረኝ ነበር። እስከ ዛሬ ድረስ እኔ አባቷ እንዳላደለሁኝ እነውሃም ደግሞ እህቷ እንዳላደለሽ መስለሽ ተቀመጭ ባልኳት ምክንያት መስላ ነበር የምትቀመጠው። ዛሬ ሁሉንም አፍርጬ ነግሬያቸው ሁሉም ነገር ያበቃል ብሎ ቃል ገባ። ወይዘሮ ማርታም የአቢጌልን አስተያየትና አይኗ በእንባ አዝሎ ስታያት በጣም ደነገጠች። የኔ ልጅ እኮ ደፋርና ጀግና ናት፣ እንኳን አሁን አይደለም ሰው ገልሻል ስትባል አላለቀሰችም። አሁን ግን አንተን አስተያየቷና እንዲሁም በእንባ አይኗ ተውጧል። ምን ተፈጥሮ ነው? እባክህ ደረጀ ልትነግሬ ትችላለህ አለችው። አንቺ ውጭና ተክላሷ እኔ ልጠይቃት የሆነችውን አለ። አቢጌል ሁለታችሁንም አልፈልግም፣ እኔ አሁን ላይ ብቻዬን መሆን እፈልጋለሁ አለች። አቶ ደረጀም ወይዘሮ ማርታን ነይ እንውጣ እባክሽ፣ አሁን ላይ እኮ እሷ ትልቅ ሰው ናት፣ ውጡ ስትለን ማክበር አለብን አላት።
ወይዘሮ ማርታ ግን መውጣት አልፈለገችም። ምክንያቱም ይሄ ነገር እሷ ጋር የተያያዘ ነገር ስለሆነ ሁሉንም ነገር ማጣራት ነበረባት። አሁን ላይ ወይዘሮ ማርታ ከባድ ችግር ላይ ወደቀች። ለቤቷ ታማኝና ለባሏ ታማኝ ነበረች። አሁን ግን ደረጀ ለአመታት የደበቀው ነገር ይፋ ሲወጣ ምን ልትሆን ይችላል በማለት አቢጌል አሳሰባት። ዳጣ እና አቢጌል ወደ ውጭ ለመዝናናት ለመውጣት ባሰቡበት ሰዓት መኪና ላይ አፋጠጠቻት። እኔ አንቺኛ ቤት ስትመጪ ጠርጥሬ ያለሁኝ ያባዬ ልጅ እንደሆንሽ፣ ነገር ግን ብዙ ነገሮችን ስለምትሉኝ አላሳመነኝም ነበር። አንቺ ቆይ ትክክለኛ እህቴ ነሽ ወይስ አይደለሽም? በማለት በቁጣ ተናገረቻት። ዳጣም አሁን ለታ የሰማሽው ወሬ የተሳሳተ ነው። በቃ አቢጌል ፍቺኝ፣ በቃ የተሳሳተ ነው አልኩሽ፣ አጨቅጭቄኝ፣ አሁን አባዬ ሊመጣ ነው አለቻት። አሁንም ደገምሽው። አሁን ላይ ልትተባበሪኝ የምችው አንድ ነገር አለ፣ ፍቃደኛ ነሽ አለቻት። አዎ ፍቃደኛ ነኝ። ምንድን ነበር አለች። እሺ ፍቃደኛማ ከሆንሽ አሁን የምትተባበሪ ነገር በጣም ቀላል ነው፣ ግን ደግሞ አሁን ላይ ብዙ አይነት ነገሮችን አሉ። እነዛን ነገሮችን ልትተባበሪኝ ፍቃደኛ ከሆንሽ እባክሽ ተመኪና ውረጂና በሪያል ሂጂ። ያጠፋሽውን ወጪና ለሪያል የከፈልሽውን እኔ ወጪ አደርግልሻለሁ አለቻት። መኪና ላይ አቶ ደረጀን ልጨቀጭቂው ነው? ልታናጂው ነው? ለምንድን ነው የምወጣው? በማለት ተከራከረቻት። እሱ አያገባሽም፣ አባቴ እስከሆን ድረስ የፈለኩትን መጠየቅና የፈለኩትን ማድረግ መብቴ ነው። ደጋግሜ ነግሬሻለሁ። አሁን ላይ እኔ የምፈልገው ታጠገቤ እንድትሄጂ ነው። እባክሽ አባዬ ታይመጣ ልትወጭልኝ ፍቃደኛ ነሽ? እኔን የምታከብሪኝና የምትወጂ ከሆነ ከዚህ ከመኪና ውረጂ አለቻት። ዳጣም ብዙም ደስተኛ ባትሆንም ከዛ ከመኪና ላይ ወረደች። የዳጣ አቤት ስነ ስርዓት፣ አቤት አከባበር። እህትና እህቶቿም ስለሆኑ ምንም ነገር ብትላት ታከብራታለች። አቢጌል በጣም ብዙ ጊዜ የምትጠራጠረው ነገር እህቴ ሳትሆን እንደዚህ የምታከብረኝና የምትወደኝ ግን ማናት ብላ የምትጠራጠረው ነገር አሁን ላይ ይፋ ወጣ። አባቴ አንተ በጣም እንደምትወደኝና በጣም እንደምታከብረኝ አውቃለሁ። ለኔም ብለህ ብዙ ነገሮች ሆነሃል። የሞተው ልጅ አልሞተም። እስር ቤት ገብቼ ከእስር ቤት በዋስትና ለኔ በቃ ምን ልበልህ ብዙ ነገሮችን አድርግልኛል። ይሄ ነው ብዬ ለመጥራት ቃላት ያንሰኛል። አሁን አንድ ጥያቄ ልጠይቅህ፣ ዳጣ እህቴ ናት ወይስ አይደለችም? በማለት በጥያቄ አፋጠጠችው። ይህንን ጥያቄ ግን የማትመልስልኝ ከሆነ እስከ ዛሬ ድረስ ትትንከባከባት፣ እስከ ዛሬ ድረስ ብዙ ነገሮች፣ እስከ ዛሬ ድረስ ብዙ መጽዋት የከፈልክላትን ልጅ አታገኛትም ብላ በ4 ነጥብ ዘጋች። አቶ ደረጀም በድንጋጤ ምክንያት መኪናውን ሲነዳው መኪናው ተገልብጦ ትልቅ ችግር ደረሰበት። ሆስፒታል ገባ። ሆስፒታልም ምንድን ነው በማለት በጥያቄ አቢጌልን አፋጠጧት። በቀጣይ
እስክንመጣ ድረስ ይሄን ቻናል ሸር ላይክ እያረጋችሁ